በዚህ ክልል ውስጥ ባሉት ያለፉት ጥቂት ቀናት ውስጥ ብዙ ታዛቢዎች የዘር ማጥፋት ወንጀል ሊሆን ይችላል ብለው የሚያስጠነቅቁት ጭፍጨፋ ተፈጽሟል። በዳርፉር የብሔራዊ ጦር የመጨረሻ ምሽግ የነበረችው የኤልፋሽር ከተማ ሙሉ በሙሉ በፈጥኖ ደራሹ ኃይል ስር ወድቃለች። ከተማዋ በመውደቋም አሰቃቂ የሆኑ የጅምላ ግድያዎች፣ በዘር ላይ ያነጣጠሩ ጭፍጨፋዎችና እየተባባሰ የመጣ የሰብአዊ መብት ጥሰት ሪፖርቶች እየወጡ ነው። የአሁኑን አስከፊ ሁኔታ ለመረዳት ትንሽ ወደ ኋላ መለስ ማለት ይኖርብናል። በሚያዝያ ወር 2023 ሱዳን ከዚህ በፊት አጋሮች በነበሩ ሁለት ግዙፍ ወታደራዊ ኃይሎች መካከል ማለትም በሱዳን ጦር ኃይሎች SAF በጀነራል አብዱል ፈታህ አልቡርሃን የሚመራ የሀገሪቱን ብሔራዊ ጦር በሚወክል ኃይልና በፈጥኖ ደራሽ ኃይሎች RSF ሄምዲቲ በመባል በስፋት የሚታወቀው ወይም መሐመድ ሐምዳን ዳጋሎ በሚመራው ስረ መሰረቱ ከጃንዊድ ሚሊሻዎች የተያያዘ ኃይል ከፊል ወታደራዊ ቡድን ጋር በተፈጠረ መራራ የስልጣን ሽኩቻ ወደ ትርምስ ውስጥ ገባች። እነዚህ የጃንዊድ ተዋጊዎች በመጀመሪያ ስማቸው የገነነው በ2000ዎቹ መጀመሪያ በዳርፉር በተፈጸመው የዘር ማጥፋት ወንጀል ነው። በወቅቱ መንግስት ይደግፋቸው የነበሩ እነዚህ ሚሊሻዎች መንደሮችን በማቃጠል እንደ ፉር፣ ማሳሊትና ዛጋዋ ያሉ አረብ ያልሆኑ የጎሳ ቡድኖችን በመጨፍጨፍና ሚሊዮኖችን በማፈናቀል ተከሰው ነበረ። ዓለም ይህንን ግፍ ቢኮንንም ብዙዎቹ እነዚህ ተዋጊዎች በኋላ ላይ በሱዳን መንግስት እንደገና ተደራጅተው የፈጥኖ ደራሽ የሚባለውን ኃይል ፈጠሩ። ይፋዊ ዓላማቸው አማጽያንን መዋጋትና ድንበር መጠበቅ ቢሆንም በተግባር ግን በሰራዊት ውስጥ ያለ ገለልተኛ ጦር ሆኑ። ለረጅም ጊዜ የገዛው አምባገነን ኦማር አልበሽር በ2019 ከስልጣን ሲወገድ ብሔራዊ ጦሩና የፈጥኖ ደራሽ ኃይሉ አብሮ ቢሰሩም ከዚያ በኋላ ግን የሱዳንን የወደፊት ዕጣ ፈንታ ለመቆጣጠር መፎካከር ጀመሩ። የፈጥኖ ደራሽ ኃይሉ በወርቅ ማዕድንና በውጭ ደጋፊዎች አማካኝነት በሀብት እያደገ ሲመጣ ብሔራዊ ጦሩን በቁጥጥር ስር ለማስገባት ፈለገ። ድርድሮች ሳይሳኩ ቀሩ። እምነት ተናደ እና ሚያዝያ 15 ቀን 2023 በዋና ከተማይቱ ካርቱም ግልጽ ጦርነት ተጀመረ። ውጊያው በመላ ሀገሪቱ በፍጥነት ተዛመተ። የሲቪል አካባቢዎች ተደበደቡ፣ ሚሊዮኖች ሸሹ። የሰብአዊ እርዳታ ድርጅትም ስለ ረሃብ አስጠነቀቁ። ግንባሩ ሲቀያየር ከሁለት አስርተ ዓመታት በፊት በብሔር ግጭት ጠባሳ የነበረበት ዳርፉር እንደገና የጦርነት ማዕከል ሆነች። በ2023 መጨረሻና በ2024 ውስጥ የፈጥኖ ደራሽ ኃይሉ በዳርፉር ውስጥ በየጊዜው ወደፊት በመገስገስ ቁልፍ ከተሞችን አንድ በአንድ ተቆጣጠረ። በደቡብ ዳርፉር ኒያላ፣ በምዕራብ ዳርፉር ጀኒና እና በመካከለኛው ዳርፉር ዛሊንጌ በሙሉ ቁጥጥር ስር ወደቁ። በመንግስት ቁጥጥር ስር የቀረችው ለ1 ሚሊዮን የሚጠጉ ሲቪሎችና በመቶ ሺዎች ለሚቆጠሩ ተፈናቃዮች መኖሪያ የሆነችው የሰሜን ዳርፉር ዋና ከተማ ኤልፋሽር ብቻ ነበረች። ኤልፋሽር ለ18 ወራት ያህል ከፍተኛ ከበባ ተቋቁማለች። የፈጥኖ ደራሽ ኃይሉ ተዋጊዎች ከተማዋን ከበው አቅርቦት መንገዶችን ዘግተው ሰፈሮችን በመድፍ ደብድበው እንዲሁም የሰብአዊ እርዳታ እንዳይገባ አግደዋል። የከተማዋ ነዋሪዎች ስር የሰደደ የምግብ የሕክምናና የውሃ እጥረት ገጠማቸው። ሆስፒታሎች ሸክሙ በዛባቸው። ቤተሰቦች ወዳጆቻቸውን በችኮላ በተዘጋጁ መቃብሮች ውስጥ ቀበሩ። ከዚያም ጥቅምት 26 ቀን 2025 የመጨረሻው ዋና መከላከያ መስመር ፈራረሰ። የሰራዊቱ ዋና የሰሜን ዳርፉር ሰፈር የሆነው የብሔራዊ ጦሩ 6ኛው እግረኛ ክፍለ ጦር ከከባድ ውጊያ በኋላ ወደቀ። ሙሉ በሙሉ በቁጥጥሩ ስር መሆኑን አሳወቀ። ይህ ውድቀት ወታደራዊ ሽንፈት ብቻ አልነበረም። በሁሉም ማለትም በአምስቱ የዳርፉር ክልል ዋና ከተሞች የመንግስት ኃይል መዳከሙን አመላክቷል። በዚህም የፈጥኖ ደራሽ ኃይሉ በጠቅላላው ክልል ላይ የበላይነትን አገኘ። ይህንን ተከትሎም አሁን ታላቅ የሰብአዊ መብት ጥሰቶች እየተመዘገቡ ነው። እንደ በርካታ ዓይን እማኝ ምስክሮች፣ የእርዳታ ድርጅቶችና የሳተላይት ምስሎች ዘገባ ከ2000ዎቹ መጀመሪያ ወዲህ ከተፈጸሙት እጅግ አሰቃቂ የሆኑ የጅምላ ጭፍጨፋዎች አንዱ ነው። በዚህም ምክንያት የፈጥኖ ደራሽ ኃይሉ በጦር ወንጀሎችና በዘር ማጥፋት ሊያስጠይቀው እንደሚችል እየተዘገበ ነው። ሮይተርስ የተሰኘው የዜና አውታር እንደዘገበው አልፋሽር በፈጥኖ ደራሽ ኃይሉ ስር ከወደቀች ከ3 ቀናት በኋላ በርካታ ታማኝ ድርጅቶችና የመገናኛ ብዙሃን ዘገባዎች የፈጥኖ ደራሽ ኃይሉ ታጣቂዎች ከህግ ውጭ ግድያዎችን መፈጸማቸውን ያሳያሉ። ወንዶችን ሰብስበው በጅምላ በጥይት መተው ገለዋቸዋል። ንጹሃን ዜጎችን በግድ አፍነው ወስደዋል። እንዲሁም አረብ ያልሆኑ ጎሳዎችን በጥቃቱ ኢላማ አድርገዋል። አልጀዚራ በበኩሉ ከያሌ የሰብአዊ ምርምር ላብራቶሪ የተለቀቀው የሳተላይት ምስል በመጠን ከሰው አካል ጋር የሚመጣጠኑ የነገሮች ስብስብና መሬት ላይ ከጅምላ ግድያ ጋር የሚመሳሰል ትልቅ ቀይ ቀለም ያሳያል ሲል አጋርቷል። አንድ የአይን ምስክር ለሮይተርስ እንደገለጸው ወንዶችን ከሴቶቹ ለዩ፣ ሁላችንም ታጣቂዎች ነን በማለት ተኩስ ከፈቱብን ሲል ተናግሯል።
የእርዳታ ሰራተኞችም እንደገለጹት ከሆነ ሆስፒታሎችና የተፈናቃዮች መጠለያዎች ጥቃት እየደረሰባቸው መሆኑን ዋሽንግተን ፖስት ዘግቧል። እንደ አልጀዚራ ዘገባ ከሆነ በርካታ ንጹሃን ሰዎችም ታግተዋል፣ ተርበዋል። የሕክምና እርዳታ ማግኘት ስላልቻለ የሟቾች ቁጥር እየጨመረ ነው። አንዳንድ ግምቶች ባለፉት 3 ቀናት ውስጥ ቢያንስ 1500 ሰዎች ተገለዋል ሲሉ ይናገራሉ። በሌላ በኩል እንደ ያለ ዴይሊ ኒውስ ዘገባ ከሆነ ደግሞ ቁጥሩ በብዙ ሺህ ሊደርስ እንደሚችል ይገልጻሉ። የአመፁ መጠንና ፍጥነቱ ስጋቱን ከፍ አድርጎታል። የሰብአዊ መብት ተሟጋቾችና ድርጅቶች እየተፈጠረ ያለውን ነገር ለመግለጽ ዘር ማጥፋት የሚለውን ቃል የተጠቀሙ እንደሆነ አልጀዚራ ዘግቧል። ከነዚህ አስደንጋጭ ቁጥሮች ጀርባ ንጹሃን ሰዎች አሉ። በግርግር ውስጥ የተለዩ ልጆች፣ ከጥይት ስር የሚሸሹ ቤተሰቦች፣ ወደ ግድያ ቦታነት የተቀየሩ ሆስፒታሎች፣ አንድ ከዚህ ጥቃት ሰለባ ያመለጠ ሰው፣ ጎረቤቶቹ እንዴት እንደተወሰዱ፣ የፈጥኖ ደራሽ ኃይሉ ታጣቂዎች ግድያዎቹን በሞባይል ስልካቸው እንዴት እንደቀረጹ እና ልጆች በትርምሱ ወላጅ አልባ እንደሆኑ ገልጿል። እነዚህ ታሪኮች በቪዲዮ ቀረጻ፣ በምስክሮች ዘገባና በሳተላይት ምስሎች እየተረጋገጡ ነው። ለምሳሌ በአልፋሽር የመጨረሻው ተስፋ የነበረው ሆስፒታል በመቶዎች የሚቆጠሩ ሰዎች የተገደሉበት፣ የሕክምና ባለሙያዎች የታገቱበት ወይም የተገደሉበትና ህንፃው ራሱ ለግድያ ስራ የዋለበት ቦታ ሆኗል። በሺዎች የሚቆጠሩ ሰዎች የጠፉ ሲሆን የሰብአዊ እርዳታ ተደራሽነት ስለታገደና የመገናኛ ዘዴዎች ስለተቋረጡ እጣ ፈንታቸው አልታወቀም። ይህ ለምን እየሆነ ነው? ተንታኞች ስልታዊና ጎሳዊ ዓላማዎችን ጥምረት ይጠቁማሉ። አልፋሽርን መያዝ ለፈጥኖ ደራሽ ኃይሉ በዳርፉር ውስጥ ያሉትን 5ቱንም የክልል ዋና ከተሞች እንዲቆጣጠር በማስቻል በክልሉ ላይ የበላይነትን ያጠናክረዋል። ይሁን እንጂ የግድያው ዘይቤ ቀደም ባለው የዳርፉር የዘር ጭፍጨፋ ጊዜ የተፈጸመውን ይመስላል። ኢላማውን አረብ ያልሆኑ ጎሳዎች እንደ ፉር፣ ዛጋዋ፣ መሳሊት ያሉ ሲሆኑ መገኛቸውን ማጥፋት፣ በግድ ማፈናቀል፣ ንብረታቸውን መዝረፍና ማህበራዊ ትስስራቸውን ማበላሸት ነው። የፈጥኖ ደራሽ ኃይሉ ግድያዎችን ፕሮፓጋንዳ ነው ሲል ይክዳል። ስልታዊ ግድያዎች እንደሌሉ ይናገራል እና ጥሰቶችን እየመረመረ መሆኑን ይገልጻል። ሆኖም ግን ከቪዲዮ፣ ከሳተላይት፣ ከጅምላ መቃብሮችና በተጠለፉ ከ260 ሺህ በላይ ሰዎች የተገኘው ማስረጃ ክብደት አሳማኝ ነው። ይህ ከሰብአዊ እይታ አንጻር በዓለም ላይ ካሉ ከባዱ ቀውሶች አንዱ ነው። በሚሊዮን የሚቆጠሩ ሰዎች በሱዳን ተፈናቅለዋል። በበርካታ አካባቢዎች ረሃብ ተከስቷል እና አሁን በዳርፉር ያለው ሁኔታ ካልተገታ ወደ ለየለት የዘር ጭፍጨፋ ሊያድግ ይችላል ተብሎ ይታሰባል። ታዲያ በዚህ ጉዳይ ላይ ዓለም አቀፍ መሪዎችና ድርጅቶች ምላሽ እየሰጡ ነው። ነገር ግን ብዙ ታዛቢዎች በጣም ትንሽና በጣም ዘግይቶ ሊሆን እንደሚችል ያምናሉ። በባህሬን የጸጥታው ጉባኤ ላይ የጀርመን፣ የዩናይትድ ኪንግደም እና የዮርዳኖስ የውጭ ጉዳይ ሚኒስትሮች አፋጣኝ የተኩስ አቁም እንዲደረግና በዳርፉር የተፈጸሙትን አሰቃቂ ድርጊቶች ጠቁሞ የእርዳታ ተደራሽነት እንዲፈቀድ ጠይቀዋል። የተባበሩት መንግስታት ድርጅት የጅምላ ግድያዎችን አውግዟል። ነገር ግን ማስፈጸም የሚችለው አቅም ውስን ነው። በሜዳ ላይ የሰብአዊ እርዳታ ኤጀንሲዎች ታግደዋል፣ መገናኛዎች ተቋርጠዋል እና የእርዳታ ተሽከርካሪዎች ለተጎዱት አካባቢዎች መድረስ አልቻሉም። አንዳንድ መንግስታት አሁን አርኤስኤፍን አሸባሪ ድርጅት በማለት ስለመሰየም ወይም ተጨማሪ ማዕቀቦች ስለመጣል እየተወያዩ ነው። በመጨረሻም በአልፋሽር የተከናወነ ያለው ነገር ከእርስ በርስ ጦርነት በላይ ነው። እሱ በንጹሃን ማህበረሰቦች ላይ የተሰላ ጥቃት፣ ህዝቦችን የማጥፋትና የተረፉትን የማሸበር ሙከራ ነው። ያለፈው የዳርፉር የዘር ጭፍጨፋ ማሚቶ ከፍተኛ ነው። እናም ዓለም መወሰን አለባት። ዝም ብላ ትቆማለች ወይስ እርምጃ ትወስዳለች ብለው ብዙዎች ይጠይቃሉ። እስካሁን አብረውን ስለነበሩ እጅግ አድርገን እያመሰገንን ይህን ዘገባ ጠቃሚ ሆኖ ካገኛችሁት እባክዎ ላይክ፣ ሼር እና ሰብስክራይብ ያድርጉና ደውሉን ይጫኑ። መልካም ቆይታ ይሁንልዎ።